ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የሴት ጓደኛ የለህም እንዴ? የለኝም ወላሂ ወል በሰላም ይላል። መርዝ ነው የጓደኛ። የሴት ጓደኛ የለም? አዎ የለኝም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ላንተ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን የሚለው። ማን ነበር ኢና ሊላሂ ወኢና ኢለይሂ ራጂዑን መባል የነበረበት? አንተ ነበርክ እኮ አይደል? አየው መጥፎነቱ በዚህ ዘመን በ21ኛው ክፍለ ዘመን ይላል። በ21ኛው በ51ኛው ክፍለ ዘመን ኒካ ነው ያለው በእስልምና። መቼም ያለው ኒካ ነው። ሴት ልጅ የሙከራ ስርጭት አይደለች። ማንንም ሰው ደግሞ በጣም የሚያጅበው ልንገራችሁ፣ መጥፎ ጓደኞች የተለያዩ የቤት ልጆችን ካበላሹ በኋላ ስንት አበላሻችሁ ብትላቸው 6 ሴት አበላሻለሁ 7 ይላል 9 ይላል። የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለ እና ያቺ የሆነ ሴት ጋር አይቻለሁ እሷን አግባ ስትለው አውዙ ቢላ እንዴት እሷን አገባለሁ ተዳራር ለሌላ አዮ አይፈልጋቸውም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው እህቶቻችሁ። አይፈልጋትም ለጊዜያዊ ነገር የፈለገ ጓደኛ ላርግሽ እያለ እኛ ጋር እንግዲህ ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የትዳር ፍሬንድ ነው ያለኛ። ለምን መንገድ ላይ ስትሄድ አትሸማቀቅም? ራህ ሆነ ከሷ ጋር ታወራለህ፣ ራህ ሆነ ትነካለህ፣ ራህ ሆነ ትቀራረባለህ፣ ራህ ሆነ ሐሳብ ትለዋወጣለህ። የዛሬ 7 ዓመት ሊያገባት ጓደኛ አድርጎ ሰጥቷል፣ ይይዛታል። 7 ዓመት በቴሌፎን ሊያወሩ 7 ዓመት ከሷ ጋር ስታወራ እንኳን 7 ዓመት 7 ወር ስታወራ ፍቅሩ ራሱ ይጠፋባል፣ ያልቅብሃል። ሴቶች ብልጥ ሲሆኑ ደግሞ ከዚህ ርቀው እቺ ልጅን ኒካ ካላሰርኩ ብሎ ደግሞ ሲንገበገብ ጓደኛ ለማድረግ የተንገበገበው ልጅ ሁሌ ልቡ ይቆማል። መቼ ነው እቺ ልጅ እንደው ኒካ ስር ይዤ መገባው ይላል። ለምን ክፍት አይደለችም? እሷ ለሐራም ክፍት አይደለችም። ሙእሚናት ቃኒታት ታኢባት ሳኢማት ናት፣ ጿሚ ናት፣ አላህን ፈሪ ናት፣ ለጌቷ ሰጋጅ ናት፣ ሁሉም ነገር ናት። ታጓጓለች። ለጊዜው በጓደኝነት እንቆይ ሲላት አይ እንደዚህ የለም ለምታረገው ቀን ማድረግ ትችላለች። ከዛ ውጪ ግን እየተቀራረብን አይ ጓደኛዬ ናት እያልን አንዳንዴም ቤተሰብ ላስተዋውቅ ተብሎ ጓደኛዬ ናት እየተባለ ምን ሄዳቸው ነገሮች የትዳርን ጉጉት ይቀንሰዋል። ፍላጎታችን እየወረደ ነው የሚመጣው። ከተቀራረበ ደግሞ ምን መሆኑ አይቀርም፣ መንሸራተቱ አይቀርም። አንዳንዱ አትቀራረብ ስትለው ምን ይላል መሰለ እኔ ወላሂ ስቀርባትም ምንም ስሜት አይሰማኝም ይላል። ይሄ ታከም ነው የሚባለው። ሴት አጠገብ ተጠግቼ እኔ ምንም ስሜት የለኝም ካለ ሕክምና ያስፈልገዋል። ሐኪም ቤት ይዛችሁ ሄዱ። ወመን አስደቁ ሚነላሂ ቂላ ከአላህ የበለጠ እውነተኛ ተናጋሪ የለም። አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርውሮ አደራ አንድ ውሃ እንዳይነካ ይባላል። ባህር ላይ ወርውሮ አንድ ውሃ ቢነካ ያሳያሉ ትላለህ። ወርውሮ ቆርቆ እንደዛ እንደማለት ነው። ከገባችለው አላህ ጌጥ አድርጓቸዋል፣ የሚስቡ አድርጓቸዋል። ይሄን ጓጉቶ እንዲመጣ ነው የተፈለገው። ይሄን ነው ጓደኛ የተባለው እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት። ዱንያ ላይ ካለች ትልቁ ነገር አሁን ከቤታችን ካጣነው ትልቁ ነገር ከሚስቶች ጋር ከልጆች እናት ጋር ጓደኛ አድርገህ የምትወያየው ነገር አለመኖሩ ነው። ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት፣ ልጆችሽን ይዛል ከቀደምሽ። ጓደኛ ልታደርገው የሚገባው ዛሬ መለየት ያስፈልጋል። አላህ ስንት ባሪያዎች አሉት። ለካ ማንነትንም ሳቅ የሚያዝንል ወንድም አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እጅግ በጣም አስገራሚ ታሪክ ነው የዛሬው ደግሞ። አንድ ወንድማችን በገባ በወጣ ቁጥር ባለቤቱ በጣም አዛ ታደርገዋለች፣ በጣም ታስቸግረዋለች። ነገር ግን አንድ ቀን ትንሽ የበረደላት መስሎት እስቲ እንግዲህ ብዙ የተራራኳቸው ጓደኞች አሉ፣ ከነዛ መካከል አንድ ወንድሜን ይዤ ልምጣ ብሎ ቤት ይዞት ይመጣል። ቤት ይዞት ሲመጣ ከበር አገባብ ጀምሮ እንግዳው አልተመቸውም። እንግዳውም እንዳልተመቸው ይሄም ሰው ተራርቷል። አይቀር የለም ዝም ብሎ የሆነ ነገር መቼም ቀርቧል። ወንድ ልጅ ደግሞ መጀመሪያ የሚያየው ፊትን እንጂ ምግብን አይደለም። ነገር ግን ለእንግዳው ክብር ሲል ምግቡን ይበላል፣ እሱም ይበላል፣ ያኛውም ይበላል። ያ የተለመደው ባህሪዋ እያጎረመረመች ቡና ለማቅረብ ጉድ ጉድ ስትል አይኑ ጣይሏል እንግዳው። ከዚህ በላይ ማየት አልፈለገም። አቀራረቧ
ቁጣዋ ራሷን የምታይበት መስታወት በጣም ከባድ ስለሆነ እንውጣለውና ወጡ። ይሄን ወንድሜ መጠየቅ አለብኝ ብዬ ና ካፌ እንግባ ብሎት ሻይ ሊጠጡ ይገባሉ። ቤት ውስጥ ያየውን ነገር በጣም ስላዘነ ምን ነው ወንድሜ ስንት እህቶች አሉ መልካም የሆኑ ትዳር ምን እንደሆነ የገባቸው እህቶች አሉ፣ ለምን ሌላ አግብተህ በሰላም አትኖርም ሲለው አይ እኔ ይሄን አማራጭ አጥቼ አይደለም፣ ነገር ግን ሌላ ወንድሜ እንደኔው ከሚሰቃይ ብዬ ያ ወንድሜ ያሳዝነኝ ነው አለ። እጅግ በጣም አስገራሚ ነው። ለካስ ሳያይ የሚያዝንልህ ወንድም አለ። ወጀዛኩሙላህ ኸይር።